የምን አባ ወንድ አረገዘ ነው። ዛሬ ይዤላችሁ የመጣሁት የኦንላይን ስራ በጣም ያበደና ውጤታማ የሆነ ነው። ስራ ከጀመረ ገና 3ኛ ቀኑ ነው። ጁን 22 ነው የጀመረው። ይሄን ስራ ካልሰራችሁ ተሸውዳችኋል ማለት ነው። እናንተ ሌላ ነገር ናችሁ። ቪዲዮ ሙሉ በሙሉ እዩት። ቪዲዮውን እያያችሁ ከሆነ እዚች ጋር ሞር የምትለዋን ተነኳትና እንደዚህ ሲገለጥላችሁ ከላይ እዚህ ጋር አስቀምጥላችኋለሁ። አሁን የለም ግን የአፕሊኬሽኑን ማውረጃ ሊንክ ብዬ አስቀምጥላችኋለሁ። ዳውንሎድ ብላችሁ ሊንኩን ስትነኩ ቀጥታ ያወርድላችኋል ማለት ነው። ሊንኩን ስትነኩት እንደዚህ አይነት ገጽ ይከፍትላችኋል። ናቲ ማለቱም በደንብ አረጋግጡ። ምክንያቱም በኋላ ኤጀንት መሆን ብፈልጉ እኔ ስለማረጋችሁ ማለት ነው። የፈረንጅ ስም ከሆነ ግን በኋላ ኤጀንት መሆን ብፈልጉ ራሱ በቃላትም ላትግባቡ ትችላላችሁ። ልታገኙትም ስለማትችሉ አዳጋች ስለሚሆንባችሁ ናቲ ማለቱም በደንብ አረጋግጡ። ከዛ በኋላ ዳውንሎድ የሚል አለ እዚህ ጋር ከታች የምትመለከቱትን እሱን ዳውንሎድ ስትሉት ወደ እንትን ይወስዳችኋል ማለት ነው። ፕሌይ ስቶር ይወስዳችኋል። ከዛ በኋላ ዳውንሎድ ያደርጋል። እኔ ዳውንሎድ ስላደረኩኝ ቀጥታ ይከፍታል ማለት ነው። እሺ አካውንት አከፋፈቱ ደግሞ ሌሎች ፕላትፎርሞች ላይ ታካ፣ ፖፖ ሌላ ላይ እንደምንከፍተው ሁሉ እድሜ፣ ስም ነው የምናስገባው ማለት ነው። ምንም የተካበደ ነገር የለውም። እሺ ይሄኛው እኔ ዊዝድሮ ስላደረኩኝ 336,000 ኮይን አለኝ ማለት ነው፣ ወይም ፖይንት። ከዛ በኋላ ምንድነው የምናደርገው? ልክ እንደዚህ እንደከፈተን የቱ ጋር ነው ብር የምንሰራው ወደሚለው እንሂድ። እሺ ብር ወደ መስራት ስንመጣ ታስክ የምትላለች ታስክ የሚለውን ነካለን። ታስክ የሚለውን ነካለን። ታስክ የሚለውን ስነካ ምን ይላል? ፓርቲ ላይ 1 ሰዓት ወይም 60 ደቂቃ ተቀመጡና 80 ሺህ ልስጣችሁ ይላችኋል። እዚህ ጋር ማለት ነው አይታችኋል። 60 ደቂቃ ማለት እቺ እዚህ ጋር ያለችው 60 ደቂቃ ናት። ፓርቲ ላይ ለመቀመጥ እቺን ጎ ምትሏን ስነኩ ፓርቲ ላይ ያስገባችኋል። 60 ደቂቃ ሲሞላ ደግሞ እቺ ፐር ብሏ ልክ እንደዚህኛው 60 ቁጥር ትሆናለች ማለት ነው፣ ዜሮ ምትሏ። ከዛ በኋላ ይሄ ጎ የሚለው ደግሞ ክሊም ይሆናል፣ ጽሁፉ ይቀየራል። ክሊም ስትሉት 80 ሺያችሁን ይሰጣችኋል ማለት ነው። 80 ሺህ ደግሞ ማለት $1 እንደማለት ነው ማለት ነው። እሺ ከታች ደግሞ ዝቅ ስናደርገው ደግሞ ምን አለ? ሌላ ታስክ አሁንም 1 ሰዓት ድገሙና 6000 ልስጣችሁ ይላል። እኛ አተረፍን እንጂ አልተጎዳንም። ስለዛ 1 ሰዓት ደግመን 6000ችንን ደግመን እንወስዳለን ማለት ነው። ከዛ በኋላ ስንት ሆነልን? በአንድ ቀን የምንሰራው 86,000 ፖይንት በአንድ ቀን እንሰራለን ማለት ነው። ልክ እዚህ ጋር 60 ደቂቃዎቹን ሰርተን ይሄ የዚህኛውን 60 ደቂቃ ሰርተን ስንጨርስ ከታች ደግሞ ፍሪ እቺኛዋን ይሰጠናል። እቺኛዋን ነፃ ይሰጠናል ማለት ነው። ጎ ብለን ገብተን ሄደን መቀመጥ ምናምን አይጠበቅብንም። እዛኛው 80 ደቂቃውን ቁጭ ብለን ስንጨርስ ይሄኛውን ማለት ነው ቁጭ ብለን ሰርተን ስንጨርስ ይሄኛውን የዚህኛውን ይከፍትልናል ማለት ነው። ስለዛ ክሊም ብቻ ነው የምናደርገው። ከዛ በኋላ ምንድነው የምናደርገው? ሰራም ማለት ነው። 86,000 ሰራን፣ ይሄኛውን ደግሞ 1,000 ሰራም ማለት ነው። ስለዛ ባክ ብለን ደግሞ የብሩን መጠን እንዴት እንደሆነ አሳያችኋለሁ። እሺ የመጀመሪያውን ብር የምናገኝበት መንገድ አሳያችኋለሁ። ሁለተኛ መንገድ ደግሞ የሚሆነው እኔ እናንተን ኢንቫይት እንዳደረኳችሁ፣ ለምሳሌ እዚህ ጋር እንደምትመለከቱት እኔ ኢንቫይት እንዳደረኳችሁ እናንተም ሌላ ሰው ኢንቫይት ስታደርጉ ነው ሁለተኛ ገቢ ደግሞ የምታገኙት ማለት ነው። እኔ እናንተን ኢንቫይት በሊንክ አላደረኳችሁም፣ እናንተም የሆነ ሰው ኢንቫይት ማድረግ ትችላላችሁ ማለት ነው። ይኸውላችሁ በወር ውስጥ 10 ሰው ኢንቫይት የምታደርጉ ከሆነ $62 ሰጣችኋል ይላል። ይሄ ሁለተኛው ገቢያችን ነው የሚሆነው፣ ኢንቫይት መጋበዝ ማለት ነው። እሺ ሲቀጥል ደግሞ ሌላ ምን አለ? ይሄ እነዚህን ከሰራን በኋላ ልጆችን መመዝገብ። አሁን ለምሳሌ እኔ እናንተን ስመዘግባችሁ ስራውንም ታገኛላችሁ በኤጀንት በኩል፣ እንዲሁም ደግሞ ተከፋይ ትሆናላችሁ ማለት ነው። ቀጣይ ደግሞ ምንድነው ገቢያችን? ኢንቫይት፣ ከዛ በኋላ ላይቭ መስራት አይደለም። አንድ ሰው ስንጋብዝ የሱ ኢንቫይት ያደረግነውን ብቻ ሳይሆን የምናገኘው እዚህ ጋር የምታዩት 80 ሺህ የሚሰጠው ያ ሰውዬ ተቆርጦበት ነው። 20 ሺህ ተቆርጦበት ነው። 100 ሺህ ነበረ 20 ሺህ ተቆርጦበት ነው 80 ሺህ የሚሰጠኝ። ለኔም አሁን እዚህ ጋር እንድጻፈልኝ እንደምታዩት 80 ሺህ ብቻ እንጻፈልኝ አያችኋ። ስለዛ ለኔ እኔም ከመዘገበኝ በላይ አለ። ስለዛ 20 ሺህ ለሱ ነው የሚሰጠው ማለት ነው። እናንተም ስመዘግቡ ከናንተ በላይ ላለው ሰው 20 ሺህ ሰጠዋል። እናንተም ከመዘገባችሁ ከልጆቻችሁ 20 ሺህ ታገኛላችሁ ማለት ነው። እሺ አሁን ያሉትን ነገሮች አሳይቻችኋለሁ። ዊዝድሮ አደራረጉን በቀጣይ ቪዲዮ አሳያችኋለሁ። ያው አሁን ግራ እንዳይገባችሁ ነው። ፖይንት የሚለውን ስንነካ የብሩን ምንዛሬ ነው ማሳያችሁ ማለት ነው። እሺ እዚህ ጋር እንደምታዩት 100 ሺውን በ175 ብር ነው መመነዝርላችሁ። በቴሌ ብር በንግድ ባንክ ይላል። እኔ አሁን ንግድ ባንክ እዚህ ጋር ሰሌክት አድርጌያለሁ እንደምታዩት። ስለዛ አሁን እኛ በቀን ስንት ሰራን? 86,000 ነው የሰራነው አይደለ? $2 በላይ መስራት በጣም ቀላል ነው። ከታችም ሌሎች ታስኮችም አሉ። እነሱን እያየን መስራት በጣም ቀላል ነው። አሁን አነሰ ቢባል 86,000 $1 ነው። በቃ $1 አካባቢ ስለሆነ ገደማ ስለሆነ
ምንም የሚካበር ነገር የለውም ማለት ነው። በቀን $1 ከሰራን በቀን 175 ብር ከሰራን ለምሳሌ እዚህ ጋር እኔ ስሌት ልስራላችሁ። እሺ እንመጣለን። ከዛ በኋላ 175 ሲባዛ በ30 ስታደርጉት 5250 ብር ነው የሚመጣው ማለት ነው። ስለዛ ከዚህ መታችሁ አንድ ሰዓታችሁን ብታባክኑ የምታገኙት 5200 ምናምን ብር ነው ማለት ነው። ስለዛ ቀላል ስራ አድርጋችሁ እንዳታዩት፣ በጣም አሪፍ ስራ ነው እና ስሩት። በቀጣይ ደግሞ እንዴት ብራችሁን ዊዝድሮ እንደምታደርጉ የማሳያችሁ ይሆናል። ይሄ ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁ እንዳይረሳ። እናም ደግሞ ሳልነግራችሁ የረሳሁት ነገር ቢኖር ታስክ ላይ ከሰራችሁ በኋላ ምን ሊኖር ይችላል? ኮይናችሁን ክሊም ልታደርጉ ስትሉ ጥያቄ ሊጠይቋችሁ ይችላል። እዚህ ጋር ጎ የሚለው ክሊም ብሎ ከቀየረ በኋላ 60 ደቂቃ ሞልታችሁ እዚህ ጋር ጎ የሚለው ይቀየራል ወደ ክሊም። እሱን ስትነኩት የፊት አሻራ ስጡ ሊሏችሁ ይችላሉ። የፊት አሻራ መስጠት ግዴታ ነው። ምክንያቱም ከዚህ በፊት አካውንት እንዳላችሁና እንደሌላችሁ ማወቅ ስለሚፈልጉ ነው። አንድ ሰው ብዙ አካውንት ደጋግሞ እንዳይከፍት የሚለዩበት መንገድ ስለሆነ የፊት አሻራ መስጠት ግዴታ ነው ማለት ነው። እንግዲህ በደንብ ሰርታችሁ እንደምትለወጡና እኔም እንደምታኮሩኝ ተስፋ አደርጋለሁ። እሺ በቀጣይ ፓርት 2 ቪዲዮ ላይ የምለቅላችሁ እዚህ ፕላትፎርም ላይ የሰራችሁትን ገንዘብ እንዴት ወደ ኢትዮጵያ ባንኮች እንደምትልኩ የሚያሳይ ቪዲዮ ይሆናል ማለት ነው። እሺ ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት አካውንቱን ሰብስክራይብ በማድረግ ማበረታታት ትችላላችሁ። እንዲሁም በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሆነ ተከናወን። ወደ ቪዲዮ ልገባ ነው። ቆይ እንትናት እሺ አቆዩና